ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ከረማችሁ? ዛሬ ደግሞ ስዊት ፈጣይር የሚለውን የአረቦች ጣፋጭ ምግብ አሰራር ነው ያለ። ተከታተሉ። ለምሳሌ ቆንጆ ስዊት ፈጣይር ለመስራት የሚያስፈልገን መጀመሪያ ጎድጓዳ ሳህን እርሾ እንደዚህ አንድ ማንኪያ እናደርጋለን። አንድ ማንኪያ በትልቁ ወይም ሁለት መጠቀም ትችላላችሁ፣ ቶሎ እንዲደርስላችሁ ከፈለጋችሁ። ከዛም ስኳር 2 ማንኪያ፣ ከዛ ትንሽ ጨው እና ትንሽ ውሃ እናደርግና እንቀላቅላለን። እንደዚህ እንቀላቅልና ትንሽ ፕላስቲክ ሸፍነን ለትንሽ ደቂቃ ያህል እናቆየዋለን። እርሾው ትንሽ ኩፍ እንዲልልንና በድቅ እንዲልልን ትንሽ እናቆየዋለን። አሁን እርሾአችን በዚህ መልኩ ኩፍ ብሏል። እንደዚህ አረፋ መውጣት ከጀመረ ኩፍ ብሏል ማለት ነው። እንደዚህ መልሰን አሁንም ሚክስ እናደርገውና አንድ ዮገርት ወይም ደግሞ አንድ እርጎ እንጨምርበታለን ማለት ነው። ከዛም በደንብ አድርገን ከቀላቀልን በኋላ ሩብ ኩባያ የሚሆን ዘይት እናደርግበታለን። ዘይቱን በዚህ መልኩ ካረግን በኋላ እሱንም እንደዚህ መልሰን እንቀላቅለዋለን። በመቀጠል 3 ኩባያ ዱቄት እናደርጋለን። እናንተ እንደ ፍላጎታችሁ 1 ኩባያም 2 ኩባያ መጠቀም ትችላላችሁ፣ ምክንያቱም እንደ ብዛታችሁ ማለት ነው። እኔ ትንሽ በርከት ያለ መስራት ስለምፈልግ 3 ኩባያ ነው የሰራሁት። ከዛ ሊጣችን ኩፍ አለ። ሊጣችን ኩፍ ብሎ ከተዘጋጀልን ዝግጁ ከሆነልን በኋላ በዚህ መልኩ እናስቀምጥና እንደዚህ አይነት ጅብን ቆራርጠን ወይም ቺዝ፣ ይሄ ኪሪት ቺዝ ነው የተጠቀምኩት። እንደዚህ አይነቱ እንደዚህ ታደርጉና ቆራርጣችሁ ሊጡን እንደዚህ ቆንጠር እያደረጋችሁ ውስጡ ሊጡ ውስጥ እያደረጋችሁ በዚህ መልኩ ታድበለብሉታላችሁ ማለት ነው። እንደዚህ ዝግጁ አድርጋችሁ ሁሉንም በዚህ መልኩ አድርጋችሁ ጅብን ውስጥ እያደረጋችሁ ካድበለብላችሁ በኋላ ዘይታችሁን ታግሉና በዚህ መልኩ እንጠብሳለን ማለት ነው። ቆንጆ ከለር እንዲኖረው አድርገን ዘይቱን በርከት አድርገን ለመጥበስ ልክ ጌማችን እንደሚሰራው በዚህ መልኩ አድርገን እንደዚህ ቆንጆ መልክ እንዲኖረው አድርገን እንጠብሰዋለን ማለት ነው። አሁን በቆንጆ እየበሰለልን ነው። ከዛ በዚህ መልኩ እናወጣዋለን። ዘይቱን ጥፍት ካደለን በኋላ ሰፋ ባለ ዕቃ ላይ እናደርግና እንደዚህ አድርገን ግማሹን ሲኒሞን ፓውደር ወይም ግርፋ ፓውደር እንነሰንስበታለን። ግማሹን ደግሞ የስኳር ፓውደር እሱን እንደዚህ እንነሰንሳለን ማለት ነው። የስኳር ዱቄት የተፈጨ ስኳር ማለት ነው። እሱን ግማሽ በግማሽ ግማሹን ግርፋ ፓውደር ግማሹን የስኳር ፓውደር እንደዚህ አድርገን እንነሰንስበታለን። ከዛ በሁለት አይነት መልኩ እንደዚህ አድርገን ወደ ማቅረቢያችን ላይ በማድረግ እንደዚህ እናደርግና እንደውም መመገብ ለሚፈልግ ሰው ደግሞ ለብቻ በዚህ መልኩ በሁለት አይነት ሳህን እንደዚህ ለብቻ አድርጎ ማቅረብ ይቻላል ማለት ነው። በጣም ቆንጆና በጣም የሚጣፍጥ ቆንጆ ነው። ስሩትና ሞክሩት።